አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የአምላኬና አንቺ ያለሽልኝ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? ለምታምኑ ለኦርቶዶክሳውያን እንኳን ለእመቤታችን ለድንግል ማርያም ኪዳነ ምሕረት የቃል ኪዳን ቀን አደረሳችሁ። በፍቅሯ በምልጃዋ የረዳቻችሁ የደረሰችላችሁ የምትወዷት የምታመሰግኗት እንኳን አደረሳችሁ። መልካም ቀን ይሁንላችሁ እላለሁ። ወዳጆቼ እንደምን ሰንብታችኋል? እንደተለመደው ዛሬም መጥቻለሁኝ። እንግዲህ እንዴት ናችሁ? ሰላም ናችሁ ወይ? ከሁሉ የሚቀድመው ሰላም፣ ፍቅር፣ ጤና ነውና ክርስቶስ በምሕረትና በቸርነት እየረዳን በሰው ሀገር በብዙ ሞገስ እያኖረን በክብር አቆይቶናልና ክብርና ምስጋና ከዓለም እስከ ዘላለም ድረስ ለስሙ ይሁን። ውዶችዬ ዛሬ እንግዲህ ብዙ ማሻገራቸው ሀሳቦች አሉ። ከነዛ ሀሳቦች አንዱ ምንድን ነው? ምን ሆነን ነው በሁሉ ጉዳይ ጣልቃ የምንገባው? ያው እንደምታውቁት እኔ በማህበረሰብ ጉዳይ ላይ ነው መናገር የምፈልገው እና ማንም ሰው ያምናል፣ የፈለገውን ያምናል። እንጨት ሊያምን ይችላል፣ ዛፍ ሊያምን ይችላል። ወይም ደግሞ በቃ እኔ ሰላም ነኝ፣ በቃ እኔ እግዚአብሔር እንዳላቃለሁ፣ ክርስቶስ እንዳላቃለሁ፣ ከዛ ውጭ ሌላ ወሬ አልፈልግም፣ ሌላ ነገር መስማት አልፈልግም፣ በቃ ሰላም ነኝ ብሎ የሚኖር ሰው አለ። የለምን ብሎ የሚኖር ሰው አለ። ለዛሬ አንዳንድ ነገሮች ያሳያችኋለሁ። ይኸውላችሁ አሁን እዚህ በምስሉ ላይ እንደምታዩት ሰሞኑን ሃሎዊን ነው አይደል? ክፉን በክፉ መመለስ ነው። ወይንም ደግሞ ቀደምት አባቶቻችን እንዲያደርጉ ነበር። ለምን ሲባል ክፉ ይመጣል። ያ ክፉ ሲመጣ ይሄንን ካየ ይሄንን ክፉ ካየ አይገባም ብለው ያስባሉ። አብዛኞቹ ግን በቃ ይሄ ስለተለመደ ነው ብለው ነው የሚያደርጉት ይሄንን ነገር ማለት ነው። በጣም በሚገርማችሁ ሁኔታ ያው ቤታቸውን እንደዚህ በሩን ምናምን ላይ እንደዚህ ይደረጋል። እነዚህ ሰዎች ምንድን ናቸው ካላችሁ ክርስቲያኖች ነን ነው የሚሉት። ኢቨን ዊ አር አ ጉድ ክርስቲያንስ ይላሉ። በቃ ምርጥ ክርስቲያኖች ነን፣ ክፉ አናደርግም፣ ለሰው የሰው ነገር አንወስድም፣ ካለን እናካፍላለን፣ ለተቸገረ እንሰጣለን። በቃ ይሄ ነው። መጾም፣ መጸለይ፣ ቤተ ክርስቲያን መሄድ ምናምን አያስፈልገንም፣ በቃ በቅቶናል ይላሉ ማለት ነው። እንግዲህ እነዚህ ሰዎች ምንድን ናቸው? በራሳቸው ክርስቲያኖች ነን ብለዋል። ክርስቲያኖች ናቸው። ምን ልላችሁ ፈልጌ ነው፣ ማንም ሰው የወደደውን ያምናል፣ እንደፈለገው ያምናል፣ መብቱ ነው፣ ከልካይ የለበትም። በመጀመሪያ ደረጃ ልናቅ የሚገባን ነገር አለ። እግዚአብሔር የሚመለከው በፍላጎት ነው፣ በፍቅር ነው። የፈለገ ነው የሚያምነው። ሲጀመር ክርስቶስ ኢየሱስ በግድ መኑኝ፣ እኔ ጌታችሁ ነኝ፣ እኔ አምላካችሁ ነኝ፣ እኔ አዳኛችሁ ነኝ አላለም። በቃ የወደደ የፈለገ መስቀሉን ይሸከም። መስቀል ለመሸከም የፈለገ ነው የሚሸከመው። ሐዋርያቱን ሲጠራ በፍቅር ነው። ያዳናቸውን ሰዎች እውር ነህ መዳን አለብህ ብሎ ክርስቶስ ኢየሱስ የጠራው የለም። መዳን ትወዳለህ? መጻጉዕን እንኳን 38 ዓመት አልጋ ላይ የተቀመጠውን ሰውዬ ሲያድነው በቃ አንተማ መዳን አለብህ እኮ 35 ዓመት እኮ እዚህ ተኝተሃል ምናምን አላለ። ልትድን ትወዳለህ ወይ? በቃ ማንም የፈለገውን ይመን። እኔ በጣም ነው የሚገርመኝ በቃ የኛ ሀገር ሃይማኖት ማለት ነው። በተለይ ደግሞ አሁን የመጣ አለ በቃ የኦርቶዶክስን ለማጣጣል። ተው እንጂ እኛ ክፉ አናናገርም። ክርስትና ማለት ይሄ ነው። የክርስቶስ ተው ክርስቶስ ማንንም በክፉ ስላላናገረ፣ ቤተ ክርስቲያን እንዲህ ስላላስተማረችን፣ መጽሐፍ ቅዱስ እንዲህ ስላላስተማረን እኛ ክፉ አናናገርም። አንዳንዶቻችሁ እኔ በጣም ታሳዝኑኛላችሁ። እንዲህ ነው የሚያምኑት እኮ እንዲህ ነው የሚያደርጉት። ምን አገባችሁ? ምን አገባችሁ? እንዴት የምንመን እኛን እስካዳነን ድረስ። እንግዲህ ያሳየኋችሁ እንግዲህ በጣም የሰለጠኑ ናቸው አይደል? አውሮፓውያን አሜሪካውያን እኮ ሰልጥነው ስልጣኔ ቋቅ ብሏቸው ነው። ግን ይኸው እንደዚህ ያደርጋሉ። ምን አገባችሁ? ክርስቲያኖች አይደላችሁም እንዲህ ልትሏቸው ነው? ማንም ሰው የፈለገውን ይመን፣ ፈቃድ ነው ክርስትና።
ለምንድን ነው በረባውን ባረባውም እንድንጣላ የምታረጉት? በዘር መጣላት፣ በፖለቲካ መጣላት፣ በእምነት መጣላት፣ የኔ ዘር ይበልጣል፣ ያንተ እንትን ነው፣ የኔ ሃይማኖት ይበልጣል፣ እኔ ነኝ ክርስቶስን የማውቀው። ኧረ ክርስቶስን የሚያውቅ ዝም ነው የሚለው። በቃ ራሱን ያምናል። ክርስትናው ይናገራል። ሲሄድ ሲኖር ክርስትናው ነው የሚመሰክርለት እንጂ የሌሎችን ክርስትና እያጣጣለ የሌሎችን እምነት እያጣጣለ የሚመጣ ክርስትና የለም፣ የሚመጣ ለውጥ የለም። ለዚህ ነው የወደቅ ነው። እመኑኝ፣ በሚያገባንና በማያገባን በምናውቀውና በማናውቀው ነገር ስለምንለፈልፍ እና አጉል እኔ ብቻ ነኝ ስለምንል ነው የወደቅ ነው። ነገርኳቸው። በሰላም ነው የሚኖሩት። ይሄ እኮ አረብ ሀገር ነው። ግን አውሮፓውያን እንዲ ያለው እምነታቸውን የሚያምናሉ። አሁን ነገ ከነገ ወዲያ ደግሞ ይሄ ይወርድና ክሪስመስ አገር ምድሩ ክሪስመስ ይሆናል። በጣም በጣም የሚገርሙ ኦርቶዶክሳውያን አሉ። እንደ የሮማን ኦርቶዶክስ፣ የሲሪያን ኦርቶዶክሶች በዜግነት አሜሪካ ወይም ካናዳውያን ሆኖ በጣም ሀብታሞች፣ ኢቨን ሲሪያንም ሆነው ወይንም ሮማንያን፣ ያው ሮማንያን ናቸው። የራሻ ኦርቶዶክሶች እነሱ ደግሞ በተራቸው የምር አሁን ይህን አያረጉም እነሱ። አሁን ክሪስመስ ሲደርስ የእመቤታችንን እና ጌታን የልደቱን እንዴት በቃ በረት ላይ ያለውን ነገር ምናምን አድርገው ደግሞ እነሱ በራቸው ላይ ያደርጋሉ። ሌሎቹም ደግሞ አውሮፓውያን እነዚህም አሁን ሰዎች ይነቃቅሉና ደግሞ ክሪስመስ ያደርጋሉ። ግን አንዱን አንተ እኮ እንዲህ ያደርግሃል፣ አንተ እኮ እንዲህ ነህ፣ እንደዚህ አይባባሉም። በፍቅር በሰላም ይኖራል። ሁሉም የራሱን ኖሮ ነው የሚኖረው። በቃ አንዳንዴ አትገናኙም ሁላ አትተዋወቁም ሁላ። ድንገት ሲወጡ ወይ ሲደራረቡ ወይ በልጆቻቸው ጓደኝነት ነው የሚታወቁት። እንዲህ ነህ እንዲያ ነህ የሚባል ነገር የለም። ስለዚህ ምን ሆነዋል? ሁሉም የየራሱን እየሮጠ ሁሉም የየራሱን እየሰለጠነ ሁሉም የየራሱን እያደረገ በሰላምና በፍቅር ይኖራሉ። ለዚህ ነው እኛ ግን በዘር የኔ ዘር ይበልጣል፣ በእውቀት የኔ እውቀት ይበልጣል፣ በሃይማኖት የኔ ሃይማኖት ይበልጣል፣ አካኪ ዘራፍ በሁሉ ነገር። ከዛስ በቃ ውድቀት፣ ድህነት፣ ችግር በቃ እንዴ! እና ተውን። እኔ እንዳንዴት ኦርቶዶክሳዊ ተውን፣ እንደፈለጋችሁ እመኑ፣ ምን አገባችሁ? ደጋረግን እሰይ እንኳን ወደድናት እንዴ! ንጉስ ክርስቶስ እናቴ ያላትን እመቤት እኛ እናታችን ስላልናት ምን አቃጠላችሁ? ምን አገባችሁ? ምን አገባችሁ? ይኸው እንግዲህ እንደዚህ ተሆኖ ይኖራል። አሁን ተቀላችሁ አይደል? ያው የኛ ሰው ያገኘውን ነው የሚያምነው። ነጭ ካገባ ወይ ጥቁር ካገባ ወይ ሌላ በቃ ዜጋ ካገባ አረብም ካገባ ሃይማኖቱን ቋንቋ ምናምን ሁላ ይረሳ ልጆቹን ሲያሳድግ አይደል? እነሱ ግን በጣም በሚገርማችሁ ሁኔታ ብዙ ነገራቸውን ጠብቀው ነው የሚኖሩት። አሁን በሚያሳዝን ሁኔታ አረቦቹ ይሄንን ባህል እያደረጉ ነው። ሀሎዊን ይከበራል። ይገርማችኋል። እንደው እስኪ ካጋጠመኝ ሞሎች ላይ አለ። እኛ ሀገር እንዴት ነው ሞሎች ላይ ምናምን አሁን ክሪስመስ እንደሚደረገው የሰው ኮፒ ማለት ነው። ያለ ባህላችን ያለ እምነታችን ከመጽሐፍ ቅዱሱ ታሪክ ጋር ምንም የማይገናኘውን ነገር እኛ ሀገር ይከበራል አይደል? አሁን ይኸውላችሁ አረቦቹ 3-4 ዓመት ይሆናቸዋል እያከበሩ ነው። አውቀውት ነው ወይ ገብቷቸው ነው ወይ ምናምን አይደለም በቃ። ስለዚህ እባካችሁ የምናምነው እንደፈለግን እንመንበት። ተውን። እናንተ ክርስቶስ ገብቷችኋል፣ እናንተ ክርስቶስን አውቅታችሁታል፣ እናንተ አግኝታችሁታል አይደል? በቃ እሰይ እንኳን ደስ አላችሁ፣ ይሁንላችሁ። እንደፈቀዳችሁ እመኑ፣ እንደተደረገላችሁ መጠን እወቁ። እኛም እንደተደረገልን መጠን እንወቅ። እንደምናቀው ልክ እንመነው። ግን የኛን ለኛ ተውልን። የኛን ለኛ ተታችሁ የራሳችሁን ለራሳችሁ ኖሩ። ኦርቶዶክሳውያንም ሆናችሁ የሰው እንዲህ ነው እንዲያ ነው የምትሉ ካላችሁ አግባብ አይደለም። በቃ እናንተ እመኑ፣ እናንተ ኑሩበት። ቅዱሳን ባደረጉልን ነገር በረዱን ነገር እኛ እልል እንበል። ሌሎች ከኛ ጋር እልል እንዲሉ፣ ሌሎች ከኛ ጋር እንዲያጨበጭቡ መፈለግ የለብንም። በቃ የዳነው እኛ ነን፣ የተደረገልን እኛ ነን። ስለዚህ ስለሆነልን ስለተደረገልን ነገር ብቻ ማውራት ያለብን እኛ ነን። ሌሎች ደግሞ ስለ ራሳቸው ያወሩ። እንደዚህ ካለው ነገር ካልወጣን እውነቴን ነው የምላችሁ በብዙ ጉዳይ እንደ ማህበረሰብ እኮ ወድቀናል። በብዙ ጉዳይ በብዙ በሚያሳዝን ሁኔታ
ከብዙ ነገር ጎድለናል። ግን እባካችሁ በቃ የራሳችንን እንውደድ፣ የራሳችንን እናድንቅ፣ የራሳችንን እንፈልግ። ስለ ሰው አያገባንም። እባካችሁ ስለኛ አያገባችሁም፣ ተውን ማለት ፈልጋለሁ። አንዳንዲት ኦርቶዶክሳዊት መልካም ቀን እንዲሆንላችሁ እመኛለሁኝ። ሁሉም እንደየእምነቱ ይዳን። በቃ እንደ እምነቱ። ሰላም ዋሉ። በሌላ ቪዲዮ ደግሞ እንደምንገናኝ ተስፋ አደርጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ኮመንት ማድረግ አትርሱ። እወዳችኋለሁ። የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የእመቤታችን የድንግል ማርያም ምልጃዋ አይለየን፣ ፍቅሯን ያብዛለን የሰራዊት ጌታ እግዚአብሔር።